ብር አበድረኝ ምናምን። እኔ ብድር አላበድርም፣ መስጠት ነው። እኔ ብድር አላበድርም። ብድር አበድሬ ደግሞ በኋላ ጠላቴ የሆነ ልትመጣ ብድር አበድሬ ጠላት ልትሆን ከምትከፍለኝ እኮ እኔን ለማጥፋት ነው የምትመጣው። እንዴ ትቀልዳለን? እኔ ብድር ለማንም ሰው ብድር አበድሬ አላውቅም። እንደዚህ እንደዚህ ነው በቃ መልስልሃለሁ ብሎ ይወስዳሉ። እዛው ያዘው ነው። አልጠይቅምም፣ መልስልኝም አለምም እዛው ሰላም ነህ እንዴት ነው ምናምን ነው። ምክንያቱም ጠላቴ ነው የሚሆነው። ያዘው አበደራችሁ ጠላት አፈራችሁ ማለት ነው። በዛ ባበደራችሁት ገንዘብ ጠላት ነው የገዛችሁት። ብድር እንደዛ ነው። ገንዘብ ያበድራችሁት ሰውዬ እናንተን ገንዘቡን ከሚከፍል ይህን ሰውዬ ባጠፋው ይሻለኛል ነው የሚለው። ለምን እገዛለሁ እኔ ጠላት በገንዘብ? በቃ እሰጠዋል። እግዚአብሔር ይባርክ በቃ በርታ ምናምን ብዬ እዛው ሰጠዋለሁ እንጂ አበድሬ ለምንድን ነው ጠላት ማፈራው? ኔ አስባችሁታል? በድረኝ ካለ እኔ ከእግዚአብሔር ነው መበደረው። ከሰውም አልበደረም፣ ከባንክም አልበደረም። ከእግዚአብሔር ነው መበደረው። ከተበደርኩ ከእግዚአብሔር ነው። አበድረኝ፣ እዛው ስመጣ ከፍልሃለሁ አለ። አረ ከእግዚአብሔር ትበደርና ስመጣ እዛ አንተ ጋር ስመጣ ከፍላለሁ። አሪፍ ነው። በዛው ገነት ትሄዳለህ። እግዚአብሔር መበደር ደግሞ እንዴት ነው? ለድሃ ትሰጣለህ። አለ ላይ ለድሃ ስትሰጥ ለእግዚአብሔር አበደርከው ማለት ነው። ይሄ ነው እግዚአብሔር አበድረኝ። ምስኪን ታግዛለህ፣ ያለቀሰን ታጽናናለህ፣ የወደቀን ታነሳለህ፣ የታመመን ታሳክማለህ።